ሰላም ጤና ይስጥልኝ የዞላ ቲዩብ ተከታታዮች፣ ዛሬ ይዤላችሁ የመጣሁት መረጃ በጣም የሚያሳዝን መረጃ ነው። በመቄዶንያ ላይ ለረጅም ዓመት ሲረዳ የነበረ በጣም ብዙ አርቲስቶችም እዛ ሲረግጡ እሱን ሳያገኙት የማይመለሱ በጣም ብዙ ሰዎች እሱን እያሉ እስቲ ጌዲዮንን እናገኘው እያሉ የሚሄዱ ወጣት ጌዲዮን በሚያሳዝን ሁኔታ ከዚህ ዓለም አርፏል። ፈጣሪ ነፍሱን ይማረው። እንግዲህ ጌዲዮን ሰውነቱ ፓራላይዝ ሆኗል። ፓራላይዝ የሆነበት ምክንያትም እናትና አባቱን በድንገተኛ አደጋ ሲያጣ በገጠመው ሐዘን ምክንያት ሰውነቱ ፓራላይዝ ሆኖ በመቄዶንያ ውስጥ ለ12 ዓመት ሲረዳ ቆይቷል። በጣም ደስ የሚል ልጅ፣ በጣም ፈገግታ የማይለየው። አንድ ጊዜ እንደውም መምህር ዘበነ ሲያወራ ሰምቼ ምንድን ያለው፣ አንድ ጥያቄ መቄዶንያ ውስጥ አንድ ጌዲዮን የሚባል ወጣት አለ እና በአልጋ ቁራኛ ውስጥ ያለ ቤተሰቦቹ በሐዘን ምክንያት በቤተሰቦቹ ድንገተኛ ሞት ሐዘን ውስጥ የገባና በዛው ሰውነቱ አልታዘዝ ያለው ወጣት አለ። ይሄ ወጣት ግን አንድ ጥያቄ ጠየቀኝ፣ በጣም ከባድ ጥያቄ፣ እኔም ለመመለስ ግራ የገባን ጥያቄ። እናንተ ብትጠየቁ ይሄን ጥያቄ እሱ ለእናንተ ቢያቀርብላችሁስ እናንተ ምን ብላችሁ ነበር የምትመልሱት? ሲል አንድ ጥያቄ የጠየቀው ጥያቄ ወደ ሰዎች አድርሷል። በቅርብ ጊዜ ነው በሚገርም ሁኔታ በሰይፉ ፋንታውን ላይ ገቢ እያሰባሰበ ነው ያለው። እንግዲህ ሰይፉ ፋንታውን በጣም ለረዥም ጊዜ ከ2 ወር በላይ ሆኖታል ለመቄዶንያ ገቢ እያሰባሰበ በጣም ብዙ ገቢ እያሰባሰበ ሲል አሁንም እያሰባሰበም ብዙም ገቢም አግኝቷልና በጣም ደስ የሚል ነገር ነው። በዚህ አጋጣሚ ሰይፉ ፋንታውን ሊደነቅ ሊከበር የሚገባ ነውና ምንም ሳይል እንግዲህ ለረዥም ዓመት በመቄዶንያ ላይ ስራ እየሰራ ለረዥም ወራት ይቅርታ በመቄዶንያ ላይ በጣም የሚገርም ስራ እየሰራ ያለ ነው። ለረዥም ዓመትም በመቄዶንያ ላይ ሲያገለግል የነበረ ነው። በነገራችን ላይ ድንገት የመጣና ዛሬ ከፍቶ ዩቱቡን ከፍቶ እርዳታ የሚያሰበስብ ሳይሆን በጣም በብዙ ቦታ የሚገኝ ሰው ነውና በዚህ አጋጣሚ ሰይፉ ክብር ይገባሃል። በእውነት በጣም ልናደንቀውና ልናመሰግን ይገባልና ወደ ዋናው ጉዳይ ወደሚያሳዝነው ስንሄድ ግን ለዘበነ የጠየቀው ጥያቄ ምንድን ነው? መኖር ትርጉሙ ምንድን ነው ብሎ ጠየቀኝ እና እኔ ይህን ጥያቄ ከሱ አልጠበቅኩም ነበርና በነገራችን ላይ ሲያወራም የቅርብ ሰዎች ናቸው እንጂ የሚረዱት ምን እያወራ እንደሆነ በጣም ብዙ ሰዎች አይረዱትም። ግራ ነው የሚገባቸው። ምንድን ነው የሚለው ተብሎ ተተርጉሞ ነው እንዲህ እያለ ነው እያሉ ነው እየተረጉሙ የሚያወሩት እና በአካባቢው ለሱ የሚንከባከቡ ሰዎች ናቸው እሱን ቋንቋ የሚረዱት ህመም ላይ ስለሆነ ትንሽ እንትን ይላልና መኖር ትርጉሙ ምንድን ነው ብሎ ጠየቀኝና እኔም ምን ብዬ መመለስ እንዳለበት ለዚህ ወጣት አላቅም። ስለዚህ የመኖር ትርጉሙ በጎ ነገር ማድረግ ነውና እባካችሁ በጎ እናርግ፣ እጃችንን እንዘርጋ፣ እንደዚህ አይነት ሰዎች ናቸው በመቄዶንያ ውስጥ ያሉት ብሎ አሁን ለመቄዶንያ እያሰባሰበ በነበረበት ሰዓት ላይ ተናግሯል። እንግዲህ ጌዲዮን በእውነት በጣም ብዙ አርቲስቶች እነ ሜላት ነብዩ እየሄዱ ከሱ ጋር እያቀፉት አይዞህ እያሉ እያጽናኑት ሲያበረታቱት የነበረ ወጣት ነው። እንደዚሁም ደግሞ ለመቄዶንያ ካልተሳሳትኩ እንግዲህ አሁን በዚሁ በሰይፉ ሾው ላይ የተናገሩት ነገር ምንድን ነው? ለመቄዶንያ እየተናገሩ እያለ ቢኒያም ነው የተናገረው። በትክክል ግን ቃላቱን አሁን ጠፋብኝ በሰዓቱ በጣም ብዙ ቪዲዮዎች ስለነበሩ አሁን እንደውም እየፈለጉት ነበር አላገኙትም። ምንድን ነው የተጠቀሙ ቃል የሚለውና አንድ ጊዜ ቸግሮኝ ያለ ቢኒያም የማበላቸውን አጣውና የኔን ትጋዜ አየና ጠራኝና ምንድን ነው እሱ ችግሩ? እኔ ምን ያደርግልኛል ኩላሊቴና ይሸጥና እነሱ ይብሉበት እባክህ ምናምን ብሎ ጠይቆኝ በጣም አዝኜ አልቅሻለሁ። አንድ ያሳዘነኝ ሁኔታ ሰው ያለውን ሰጥቶ ከጨረሰ እንኳን በኋላ በቃ ኩላሊቴ ይሸጥ ምን ያደርጋል ብሎ እስከዚህ ድረስ የሚቆሙ ናቸው ብሎ ሲናገር ሰምቻለሁና ለመቄዶንያ በጣም በእውነት እንደ አድባር የመቄዶንያ አድባር ነው ማለት ይቻላል። በጣም ብዙ ሰዎች የሚወዱትም በጣም ብዙ ሰዎች የሚሳሱለትም ልጁም በጣም የሚያሳሳ ነው እና በቅርብ ጊዜ እንደውም አርቲስት ፍቅር አዲስ ከ6 ወር በፊት ነው ልደቱን ያከበረው። በጣም ብዙ አርቲስቶች የሚጎበኙታል እንዳልኳችሁ። ፍቅር አዲስም ሄዳ አንድ ዘፈን ዘፍናለታለች ለልደቱ። በጣም ተደስቶ ሲስቅ ነበር። በጣም ተደስቶ በቃ የሆነ በጣም በሚገርም ሁኔታ ደስታ ውስጥ ነበርና እንግዲህ 6 ወር ማለት ነው አሁን ልደቱን አክብሮ በጣም ብዙ ሰዎችን በየፌስቡኩ በየሚዲያው ሲያሰራጩት ነበር። ዛሬ ደግሞ ድንገተኛ ሐዘን በመቄዶንያ ላይ ገብቶ ማረፉን ሰምተናል። በእውነት በጣም ያሳዝናል። በጣም ገና ወጣት የሆነ ልጅ ነው። በቤተሰቦቹ ድንገተኛ አደጋ ነው እሱም እንደዚህ ድንገተኛ አደጋ የደረሰበት። አሁን ደግሞ እንግዲህ አርፏል የሚሉ ዜናዎች በማህበራዊ ሚዲያ ላይ በስፋት እየተሰራጩ ነው ያሉት። ለመቄዶንያ በጣም ብዙ ሰዎች እንግዲህ በተነሱበት ሰዓት ላይ አይዟችሁ በተባለበት ሰዓት ላይ እየጣሩ እየተነሱ ብዙ ሰዎች ያላቸውን ኪሳቸውን እያራግፉ በጣም
የሚገራርሙ ሰዎችን አይቻለሁ። በእውነት ሰው አለሽ ወይ ሀገሬ የሚያስብሉ ሰዎችን አይቻለሁ። አሁን በመቄዶንያ በሚሰባሰበው ጉዳይ ላይ ሰዎች የአንገታቸውን ሀብል ያለኝ ይሄ ነው የአንገት ሀብል ያለኝ ሌላ ምንም ብረት የለኝም ብሎ የአንገታቸውን ሀብል የሚሰጡ አሉ። አንዱ ተንበርክኮ ያለኝ 100 ምናምን ሺህ ብር ነው ባንኬ ውስጥ ያለውና እሱም ሁሉንም ይሄው ውሰዱት ብሎ የሰጠ ሰው አለ። በጣም ኩላሊቴ ደውለው ኩላሊታችንን ኩላሊቴ ምን ያደርጋል ምንም የሚሰጠው ሳንቲም ስለሌለኝ እባካችሁ ፍቀዱልኝና ኩላሊቴ የሚሰጥ ፈልጋለሁ ብሎ ደግሞ ደውሎ የተናገረ ሰው አለ። እባካችሁ እምቢ እንዳትሉ ብሎ የለመነ ሰው አለ። በጣም የሚገራርሙ ሰዎች በቃ መኖር ምንድነው እሱ ትርጉም የሚለውን የሚመልሱ ሰዎች አሉና በጣም ብዙ አርቲስቶች በጣም ብዙ ሰዎች ታዋቂ ሰዎች የተሳተፉበት ነው። የሃይማኖት አባቶች የተለያዩ ሃይማኖቶች የሁሉም ሃይማኖቶች ማለት ነው የእስልምናም የክርስትናም ሌሎቹም የተሳተፉበት በጣም የሚገርም ንቅናቄ ነበርና እንግዲህ እዚህ ሁሉ ሀዘን ነው የነዚህ ሁሉ የተነቃነቁት ለነዚህ ወጣትና ለአባቶች ለእናቶች እዛ ውስጥ ላሉ ሰዎች ነውና አሁን ደግሞ ከባድ ሀዘን ገብቷቸዋል። ፈጣሪ እንዲያጽናናቸው እንመኛለን። በእውነቱ በጣም ከባድ ነገር ነው። ከባድ ነው መቄዶንያ ውስጥ የገባው በጣም ያሳዝናልና እንግዲህ ያው ምን ማድረግ ይቻላል? ያግል ጊዜ ያለች የተጻፈች ጊዜ ያለች እና ያቺ ጊዜ አልቃ ሁላችንም ያጅነን ግን ፈጣሪ ነፍሱን እንዲምረው እንመኛለን። በመቄዶንያም ላይ እንግዲህ እየተደረገ ያለውን ነገር አድማጮች በጣም በሚገርም ሁኔታ በሰይፉ ላይ እንቅልፍ አጥቶ ቀን ሌሊት እያሰባሰበ ነው ያለው። ይህንንም ነገር ከጎኑ ብንሆንና ብናግዛቸው መልካም ነው ለማለት እወዳለሁ። የምንሄድበት ጊዜ አይታወቅም። ቀጠሯችን ቀኗ መቼ ነች አይታወቅም። ባለን ጊዜ ግን መልካም ነገር አድርገን እንለፍላለሁ። ለቢኒያም ከባድ ሀዘን ነው የሚሆነው። ቢኒያም እንግዲህ ፈጣሪ ያጽና እላለሁ። በእውነት በጣም ያሳዝናል። 6 ወር አክብሮ አይዞ ብሎ አሉ ብሎ ስቆ ተደስቶ ዘፋኙ ዘፍነውለት በጣም ደስ የሚል ነገር አሁን ደግሞ እየተሰራ ያለው ያውቃል። በነገራችን ላይ በቃ ቸገረ እንደዚህ ለሟል አካሌ ራሴ ልሽጥ እንደዚህ ላድርግ የሚል ወጣት ነውና እሱም ይሄን እልሙን ያለውን ሁኔታ ማየት ይፈልግ ነበር። ምን ላይ ደረሰ እየተሰበሰበ ነው የሚለውን ነገር እንግዲህ እንደ ሌሎቹ ይሰማል። አባቶች ይመጣሉ በየተራ ከዛ ይመጣሉ ይሳተፋሉ ምናምን። እንግዲህ ለ12 ዓመት ባልጋ ቁራኛ ሆኖ በሚገርም ሁኔታ እንግዲህ በሚያሳዝን ሁኔታ በዛሬው ዕለት አተነዋል ማለት ነው። በጣም እኔ እንደው ለማጣራት ብዙ ሚዲያዎች የፈታተሹ ብዙ ታማኝነት አላቸው የምላቸውን ሰዎች የተለያዩ ሰዎችን ተሳተፍኩ በሚዲያ ላይ እንግዲህ እንዳለ ፌስቡኩ ቲክቶኩ በጣም ብዙ መረጃዎች ተጠለልቀው ነው ያሉት እና እውነተኛ መሆኑን ስላረጋገጥኩ እንዲህ እኔም መጽናናትን እመኛለሁ ልል ነው ይዤ የመጣሁት። ፈጣሪ ነፍሱን ይማረው። ለቢኒያምም እዛው ስላሉ ሰዎች ለሁሉም መጽናናት ይሁንልን። አሁንም ግን ለመቄዶንያ እጃችንን እንዘርጋ እላለሁ። በዚሁ አጋጣሚ ስለተከታተላችሁኝ ስለ ሁሉም ነገር በጣም አመሰግናለሁ። መልካም ቆይታ ይሁንላችሁ። ባይ ባይ።